ተፍሲር አልቁርጡቢ ቮሊዩም 2 ላይ 85ኛው ፔጅ ላይ አርዳችሁ መብላት ትችላላችሁ ብሎ ቁርጡቢ ያስቀምጦታል። እስላሚክ ጁሪስፕሩደንስ 199 እና 202 ፔጅ ላይ አርዳችሁ መብላት ትችላላችሁ ይላል። አርደህ ትበላኛለህ? ስጋ ይጣፍጣል? እውነት ታርደኛለህ? የት ነው ያለው? ልጣበናት ይጣፍጠኝ ነበርሽ። ያው ከፍቶልሃል። የቆሸሽ አርደህ መብላት እንደምትችል አስቀምጦታል። የቆሸሽ ተደብቀህ የት ተደብቀህ ነው ያለው? ግማታ የት ነው ያለው? ግማታ ማለት ምን ማለት ነው? ያለበት ነው ወይ ግማታ ማለት ምን ማለት ነው? ነብዬ ለምሳሌ አንተ ቆይ ተረጋጋ። ነብይ ተቅማጥ ተይዞ ሽንት ቤት ገባ። ተቅማጥ ዞት ሽንት ቤት ገብቶ በነበረበት ሰዓት ሽንት ቤት ሲወጣ ተቅማጥ ዞት ነው ያልኳችሁ ሊተራሊ። ከዛ ያ ነብይ አትታጠብም እንደ ሲሉት እኔ ታዘዝኩት ለጸሎት ሰዓት ብቻ እንድንታጠብ ነው፣ ስለዚህ አልታጠብም ብሏል። የታዘዝኩት መታጠብን ለጸሎት ሰዓት ብቻ ነው ብሏል። ተቅማጥ ዞት ነብይ ቀዝኖ ምግብ ውሃ እናምጣልህ ሲሉት እኔ የታዘዝኩት ጸሎት ለማድረግ ብቻ ነው መታጠብን የታዘዝኩት ብሎ ያስተማረ ነብይ እኮ የምትከተለው። ተረጋጋ። እኔ ጋር ነው እየመራ ነው። ተቅማጥ ዞት ነው ያልኩህ። ሌላ ቦታ ላይ ደግሞ ሽንት ቤት ገብቶ ሲወጣ ታጠብ ሲሉትም አይ ጸሎት ላደርግ አይደለም እኮ ብሎ በልቷል። ስለዚህ ይሄንኛው እሱን ያመጣልህ። ተረጋጋና ወደ ቀድሞ እንመለስ። ይሄንኛው ያመጣልህ ይኸውልህ ኦ ሜሴንጀር ኦፍ አላህ አር ዩ ኖት ጎይንግ ቱ ፐርፎርም አብሉሽን ሂ ሴድ አም አይ ጎይንግ ቱ ፕሬይ። ከላይ ምን ይላል? ኢት ዋዝ ናሬትድ ፍሮም አቡ ሁረይራ ዳት the messenger of Allah went out to toilet then food was brought። ወደ ሽንት ቤት ይሄዳል። ከዛ ከሽንት ቤት ወጥቶ ሲመጣ ምግብ ይመጣለታል። ከዛ ኢማም ሰይድ ያ ነብይ አትታጠብም ወይ ይለዋል። ጸሎት ላደርግ ነው እንዲህ አለ። እችኛዋ ቀለል ያለች ነች። ተቅማጥ ዞት ቀዝኖ ደግሞ ይላል ታጠብ ሲባል እኔ የታዘዝኩት ጸሎት ለማድረግ ብቻ ነው መታጠብ ነው የታዘዝኩት ያለበት አለ። ተረጋጋ፣ መሬት ንካ። አቡ ዳውድ 380 ስታነብ ደግሞ ነብይ ይቀመልለት ነበር። ተረጋጋ። እሱ እየተቀመለለ ለጓደኞቹ ለዘመዶቹ ደግሞ ለቅማል በግረዱ ላምረዱ ብሎ ያስተማረ ነብይ ስለሆነ ስለ ንጽህና ታውራ። ሱራ 908 ላይ ተፍሲር ኢብን ከሲር መታጠብን ከመጽሐፉ ሰዎች ነው የተማርነው ብሏልና ተረጋጋ። ቆይ መታጠብን ከክርስቲያኖች ነው የተማርነው ብሏልና ግማታን ብለህ ደግመህ እንዳትሳደብ። አንድ ጥያቄ ጠይቅ መልስ። ጠይቅ አይደለም በድሮ አንተ ኢየሱስና መርየም ፎቶዋቸው ከየት አግኝተው ነው? አሁን በድሮ ሰዓት ፎቶ አለ እንዴ? እስኪ ይሄ መልስ ነው። አንተ በድሮ ጊዜ ፎቶ አለ? አንድ የአረብ የፈረንጅ ፎቶ ይዘህ ፈጣሪ ነው ብለህ ታመልካለህ? ተረጋጋ። የግመል ጠባቂ የነበረውን ነብይንም እያመለክ እኮ ነው። ድንጋይ ሳመኝ ድንጋይ አዋራኝ የሚለውን አካል ማለት ነው። ተረጋጋ። በመጀመሪያ ደረጃ ያለበት ፕሊስ ተረጋጋ። እኛ ያለ በፎቶ አናመልክም። የት ነው ያለው? ያለበት ብቻ ንገረኝ። ምን ልታደርገኝ? ያለበት ተናገር። ተደብቀህ ጉድጓድ ውስጥ ሁነኝ ከምትል ማለት ነው። የት ነው ያለው? ምን ልታደርገኝ? ምን ታደርገኛለህ? ብታገኝ ታደርገማ ታየኛለህ። የት ነው ያለው? ምን ያደርግልሃል? ያለውበት ሙስሊም የነካ የለውም በረካ አስገባህ። ገጠር ዋሻ ገብተው ነው ያለው። እና ምን ይሆናል? ያለበት ንገረኝ። ምን ልታርደኝ ነው? ልታርደኝ ነው? እሱማ አይቀርልህም እኮ አንተም አውቀህ አልኩህ። ተደብቀህ አልኩህ። ለምን ተደበቅ? ስለዚህ ብታገኘኝ ታርደኛለህ ማለት ነው እኮ። ብታገኘኝ ታርደኛለህ ማለት ነው። ተከራካሪ ኮል ለምን ተደበቅ? ሰማህ? እንደ ሁሱ አገርህ ለምን አትገባም? እሺ እውነት ተከራካሪ ከሆንክ አይ የኛዎቹ አራጅ አይደሉም ሙሐመድ፣ የኛዎቹ አራጅ አይደሉም። አንተ ግን አራጅ ስለሆንክ እየነገርከኝ ስለሆነ አርዳሃለሁ አልከኝ። እኔ ደግሞ እንድታርደኝ አልፈልግም። ምክንያቱም እኔ በታርደህ ፈርቼ ሳይሆን ቆይ አዳምጣ። አንተ ወንድሜ እኔን አርደህ ገሃነም እንድገባ ስለማልፈልግ
ባይሆን አንድ ፌቨር ሰራልሃለሁኝ። አንተን ከአራጅ መንፈስ ነፃ እንድትወጣ አስተምርሃለሁ። ያ ይሄ ሰውዬው ነው። ሰውዬው እኮ ነው የሚያርድክ። ይሄ ነው አቤቱ ገብቼ እኮ ነው። እንግዲህ እነዚህ ሰዎች ናቸው። ትልቅ ሰው ነው። ላይክ መልስ ከሌለ እኮ ያው እንግዲህ በሱና የሚኖር ነው። የነብዩን ሱና የሚከተል ሲሆን የሚያሳድግ ነው። ግን ምንም የሚያውቀው ታሪክ የለም እና እንደዚህ ናቸው። ይሄን ያውስ ይቀመጣ ኤቪደንስም ብዬ ነው ቪዲዮ ሪከርድ ስለሚደረግ አንቺን ተረተም ወይም ደግሞ ቤተሰቦች አይተቃደፉ በፋኖነት ስም ብዙ ከስር ግን ተመልከቱ፣ እዩ። የተነሱትን መመለስ ካልቻሉ ሙስሊሞች ምንድነው የሚያደርጉት? እናርዳለን። ታዘቡ፣ ሁላችሁም ታዘቡ። መልስ ሲጨንቃቸውና ሲከብዳቸው እናርዳለን። ሲጨንቃቸው ያላቸው አማራጭ እናርዳለን። ምን አይነት መንፈስ እንደሆነ እዩ። የእኛ ክርስቲያኖች እነሱ ሙስሊም ጋር ሄደው አንተ ኢየሱስን ተናግረሃል ባይዞ ቁጭ ብለው እኮ እነሱ ስላሴ ጣዖት ነው፣ ከጣዖት ነው የመጣው ስላሴ አስተምሮ እያሉ እኮ ሲያስተምሩ የሚውሉ ናቸው የነሱ እንትኖች ማለት ነው። ኢየሱስ እንዲና እንዲያ ነው እያሉ ሲዘባበቱ የሚውሉ ናቸው የነሱ ኡስታዞች። የእኛ ክርስቲያኖች ምን ያህል ዲሲፕሊን እንደሆነ እዩ። ሄደው እናርዳችኋለን፣ በዚህ ቦታ ገባ፣ በዚህ ወጣ የሚል ክርስቲያን አይታችኋል? ምን ያህል ስርዓት እንዳለን እኛ አትሊስት ሃይማኖታችንን ባናቅ እንኳን በደንብ አራጅ መንፈስ ግን ውስጣችን የለም። ስንጠመቅ የተቀበልነው ያ መንፈስ በውስጣችን አለ። የልጅነት መንፈስን ስንቀበል ጋይድ የሚያደርገን ፈሪሃ እግዚአብሔር አጋንንታዊ እሳቤን ከውስጣችን ነጥሎ የሚያወጣለን ነው። ያ የምንይዘው ለሰዎች ምናዝን እንድንራራ የሚያደርግ ነው እንጂ እንድናርድ የሚያደርገን አይደለም። ሰው ያሳደገውን በግ እንኳን ለማረድ ይሰስታል። ራሱ ብዛት አያርድም። በደንብ የሚንከባከባትን በጉን እንኳን የሰውን ልጅ ለማረድ እንደዚህ መስገብገብ ማለት ነው። እዩ የእነሱ ኡስታዞች እንዴት እንደሚያላግጡ ማለት ነው። መጽሐፍ ቅዱስ ላይ እንዴት እንደሚሳለቁ በራሳቸው ኢንተርፕሪቴሽን እየተጠቀሙ ያውም ማለት ነው። የእኛ ልጆች ሄደው እናርዳለን፣ እንፈልጣለን፣ ቆርጣለን አይሉም። እነሱ እየመጡ እንዴት እንደሚሉ ግን አያችሁን። የጠየቅነው የተጻፈውን ያነበብ ነው። ምክንያቱም መንፈሱ ከባድ ነው። ይሄ መንፈስ በጣም ከባድ ነው። አራጅ መንፈስ ነው። ከእንደዚህ አይነት መንፈስ ጌታ ይርዳችሁ፣ ለመገላገል ያብቃችሁ። ካልተለያችሁት እኛ አይጨንቀንም። ብትመጡ ባትመጡ ለራሳችሁ ነው። በገሃነም ትጠየቅባታለህ። ሚ ነኝ። እንኳን ደህና መጣህ። ሰላም ነህ? እንደት ነህ? በእናትህ እግዚአብሔር ይመስገን። ማን ልበል ስምን? ስሜ ማሜ ነኝ ወይስ መሐመድ? መሐመድ። መልካም። እሺ ሚ ነኝ ስል እኮ ራሴ ነው እየጠራው እየመሰለኝ ነው። ኦኬ፣ ትንሽ የሆነ ጥያቄ ልጠይቅ በቲትና ማለት ነው፣ መመለስ ከቻልክ። ቀላል ጥያቄ አትሊስት። የመጀመሪያውን እኛን ነካ አድርገው ታልፋለህ። እኔ ቀላል ጥያቄ ነው ጀስት። የእኛን ጥያቄ ነክተው ታልፋለህ? አዎ፣ ችግር የለም ችግር የለም። ከዛ በኋላ ጠይቀኛል። የፈለከው ነገር እኔ ልሳደብ አይደለም መገቦት። ሲጀመር ሃይማኖቴ ስልብን አያስተምረኝም። አንተ እንደፈለክ ነብያችን አላህ እንደፈለክ እየተሳደብ እኮ እኛ እኮ ምንም ማለት እኮ አንሳደብም። መሐመድ ሙስሊምን እስላም ወይ ኖ ይሄንን ፖለቲካ ይወለው አልፈቅድልም። እኔ ቤት አሰራም። ምንም ማያውቁትን አጭበርበርበት። ምክንያቱም አንተ ባትሳደብ እንኳን ቆይ ፕሊስ ቆይ አዳምጣ። ሳይ ሙስሊም 2167 ላይ ክርስቲያኖችን ቆይ አዳምጥ። ልሳደብ እኮ አይደለም የመጣሁት። ቆይ አዳምጥ። አንተ አትሳደብም፣ ግን መጽሐፍትህ ራሱ ይሰድበኛል። ሳይ ሙስሊም 2167 ላይ ክርስቲያኖችን ወደ ጠባብ ቦታ ገፍትሯቸው፣ ቀድማችሁ ሰላማት በሏቸው የሚል መጽሐፍ አለ። መንገድ ላይ ካገኛቸው ወደ ጠባብ ቦታ ገፍትረ ገደል ክተታቸው የሚል አስተምሮ ፍቅር ነው አትበለኝ። ሱራ 5:51 ላይ ከክርስቲያኖች ጋር ረዳት፣ ጓደኛ፣ ወዳጅ አትሁኑ የሚል መጽሐፍ ተሸክመ አይ ክርስቲያኖችን እንድናከብር ይፈቅዳል አትበለኝ። ሱራ 3:28 ኢብን አባስ፣ ጃለሌን፣ ኢብን ከሲር ከክርስቲያኖች ጋር ጓደኛ እንዳትሆኑ ቁጥር ከበለጧችሁ ብቻ አስመስሉ የሚል መጽሐፍ ዘንድ አይሳደብም አትበለኝ። ሱራ 9:29
ተዋግተህ ተቀበላቸው ከክርስቲያንና ከአይሁዶች የሚል መጽሐፍ ተሸክመ አዳምጥ። ፍቅር ነው የኛ መጽሐፍ አትበለኝ። ሱራ 98 ቁጥር 6 ላይ ከፍጥረት ሁሉ መጥፎ ናቸው የሚለኝን መጽሐፍ ተሸክመ ክርስቲያኖች ከፍጥረት ሁሉ መጥፎ ናቸው የሚለውን ተሸክመ አይ እኛ እንሳደባችሁም አትበለኝ። ሱራ 9:30 አይ ቲንክ 30 ወይም 31ኛው ላይ የተረገማችሁ እያልከኝ ስሜን ጠርተህ ክርስቲያኖች ብለህ አይ አንሰድብህም አትበለኝ። የመጽሐፉ ሰዎች ክርስቲያኖች እያልክ እየጠራኸኝ እንደዚህ መጽሐፍ ላይ እየጠቀስክ ጸሎት እያደረክብኝ ስሜን ጠርቼ እኮ አይደለም እግዚአብሔር የረገመውን እኮ ነው የሚያሳየው። በመረጃ ማለት ነው። በመረጃ እግዚአብሔር የረገመውን ነው የሚያሳይ እንጂ እኮ እኔ ስሜን ጠቅቼ አይደለም የምሳደብ። ከሃይማኖት ጋር ምንም ነገር የለብኝም ከአንተ በስተቀር። ያው ከፍቶል አሁን የተከፈተው ነው። አሁን በትህትና አንተ ጋር ልናገሪ ብዬ ነበር አልሰጠኸኝም። ያው አንብብ። አይሁድ ዘይራ ያለ ልጅ ነች አለች። ክርስቲያን ማልመስል ያለ ልጅ ነው አሉ። ክርስቲያን ሲል እኔ እያለ እሺ ቀጥልሽ። ችግር የለም እሱን አብረን እናምጣ። እሺ እሱንም አብረን እናምጣ። ችግር የለም። እስቲ አንተ ጋር ስማልኝ መጀመሪያ። እሺ ቀጥል። ኦኬ ዋና ነገር ሁሌ በሰው ሃይማኖት ላይ እጅ ከመቀሰር በፊት የተፈረሰውን ኦርቶዶክስ መጀመሪያ መገነባት አይሻልም? ኦርቶዶክስ እኮ ተፈርሳለች። መልካም ጥያቄ ያዝሽ። ኦርቶዶክስ የሚባል ሃይማኖት ተፈርሶ እኮ ወደ ጥያቄ ካለ ጥያቄ ብቻ ጠይቅ ፕሊስ። ሀባሽ ምን ታደርገኛለህ? እኔ እኮ አሳደኩልህ። ፕሊስ ተረጋጋ። ጥያቄ ካለ መጽሐፍ ቅዱስ ላይ ጥቅሱን ጠቅሰህ ጠይቀኝ። ከዛ ውጭ የተፈረሰች ምናምን አማርኛ ራሱ የፈረሰ አማርኛ እኮ ነው ያወራህብን። የተፈረሰች የሚባል ነገር የለም። ምንድን ነው የተፈረሰች ማለት? ስለ አማርኛ ችግር የለም። እኔ አማርኛ ስጀምር አማርኛ ስለ አማርኛ ችግር የለም። ኦርቶዶክስ የሚባል ሃይማኖት እየተፈረሰ ነው። መጀመሪያ እሱን ገንበና ከገነባይ በኋላ ወደ እስልምና ትመጣለህ ማለት ባቲዝናም እየነገርኩህ ያለው ማለት ነው። የተፈረሰ ማለት ምን ማለት ነው? የተፈረሰ ማለት ውሸት የምትሰብኩት ውሸተኛ ሃይማኖት ማለት ነው። ማርያምን አምላክ ብሏችሁ ማርያምን ማለት ነው። ማርያምን የምታመልኩት ማርያም ማለት በቁርአን ውስጥ የሴቶች ተምሳሌት የሴቶቻችን ንግስት ነች። ማርያምን ነው የምታመልኩት። ማስረጃ አንጣ። አስረግጬም ነግሪክ ፕሊዝ ማስረጃ አንጣ። ማስረጃ አንጣ። ነብይህና አህም እንደዚህ ነው የቀጠፉብን። ስለዚህ ማስረጃ አንጣ። የተከበረችን ማርያምን ከምታመልኩ ወደ ቀጥተኛ መንገድ ኑ እያልን ማስረጃ አንጣ። ማስረጃ አንጣ። ለምታወራው ነገር አምጣ ማስረጃ። ዝም ብላ አትጩ። እንደ ሞንታርቦ አትጩ። የማዳመጥ ችሎታ የሚኖረው ወዳጃችን ዝም ብላ አታውራ። ጥያቄ ካለ መጽሐፍ ቅዱስ ላይ ጠይቀኝ ብዬ ፈቀድኩልህ እኮ። ከዛ ውጭ አትጩ። ሀባሽና ዋቢያ እያልክ እየተገዳደልክ እኮ ነው መስጊድ ውስጥ። አንተ ከፎቅ ላይ ወርሮ የጣሉትን አታስታውሳም እንዴ? አያገባኝም እንደሆናችሁ አታውቅም። አያገባኝም ሃይማኖትን ስለክ መጀመሪያ ኦርቶዶክስ ፈርሳለች። የፈረሰችን ኦርቶዶክስ አናት ገሃነም ውስጥ ይፈርሳሉ ገና ከነብይ ጋር። እስኪ ይስማውና ሀጂ ሙፍቲን ያው ሁሉም ሳያውቃቸዋል ምን እንደሚሉ ስሟቸው። ዋሃብያዎችን ከዚህ በኋላ ምን እንደሆኑ ስሟቸው። እኛ ውስጥ ያሉ ዋሃብዮች ከአሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። በእነሱ ምትክ እኛ ስራ አስፈጻሚ ሌላ እንተካለን ብለን ወስነናል። ሌላው በየክልሉ ያለው እውነትና ውሸት ግልጽ ነው የሚሆነው። ፊት በሙስሊሙ ውስጥ ተደብቀው በሱፍያ ውስጥ ተደብቀው ሁላችንም አቅፈናቸዋል። አሁን ግን በየክልሉ ጎልተው ታውቀዋል። ዛሬ ተነሱ የሆነ አልሐምዱሊላህ ዋሃብያ ነው። ከእነሱ ያልሆነ
ያስከብራል። እኛ በሀገራቸው አትጠቀሙ አይደለም የምንላቸው። ከዛሬ ጀምሮ በሀገራቸው በሰላም መኖር ይችላሉ። እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል። አንድነቱን ንደውታል። ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩን ማስከበር ሰላሙን ማስከበር ይገባል። ተኛ በኩል ሊቆም ይገባል እያልን ነው። ሌላ የለው። ያ ጥሪ ነው ያቀረቡት እንደው ለክርስቲያኖችም ጭምር። ያ ምክንያቱም እዚህ ሚዲያው ላይ ያሉት ንጽጽር የሚሰሩት ዋብያ ናቸው። አራጁ ክንፍ ማለት ነው። ገዳዩ ክንፍ ሳውዲ ፈንድ የምታደርገው የዋቢያ ክንፍ ነው ያለው። ሞሮፍ ንጽጽር የሚሰሩት ዋቢያ ናቸው እንዳለ። በጣም አራጁ ክፍል ነው። በጣም በቅርብ ጊዜ ነው የተመሰረተው። በጣም አግሬሲቭሊ የሚንቀሳቀሱት እነሱ ናቸው። ሱፊያዎቹ ለዘብተኛ ናቸው፣ ሰላማዊ ናቸው። በአጂ ሙፍቲ አይነት ያሉት ማለት ነው። እሱ ክንፍ አትሊስት እንደነኞቹ አራጅና ገዳይ ክንፍ አይደለም፣ ሰላማዊ እንትን ነው። ይህንኛው ክንፍ መመታት አለበት። ኤኒዌይስ አማን እንኳን ደህና መጣ። ወጣ ሳውዲ ኦር ሱዲ እናንተ ሰዎች ሳውዲ አለ። ሳውዲ ተማም። ኦኬ ትንሽ ቆየ ብላችሁኝ ምንድን ነው እናንተ እንትን ያስባላችሁኝ? መጨረሻ ላይ የመጡት ሰዎች እኮ ግራ አጋቡኝ እኮ ምን እንዳናዳዳቸው። ሱዲ ይሰማል። እንኳን ደህና መጣ። ጥያቄ ነበር። ምንድን ነው ጥያቄ? ክርስቶስ ማለት ነው እሺ ለሔዋንና ለአዳም ከገነት ከተባረሩ በኋላ ምን ብሎ ነው ቃል የገባላቸው? ለሔዋንና ለአዳም ከገነት ሲባረሩ ምንድን ነው ብሎ የገባላቸው? ከነሱ የሚወለደው ዘር ሴጣኑን ወይም የእባቡን ዘር ጭንቅላቱን እንደሚቀጠቅጥላቸው ቃል ገባላቸው። ሌላስ ቃል የገባላቸው ነገር አለ? እንደሚያድናቸው ኦልሞስት ያው የሰይጣኑን ጭንቅላት እንደሚያሸንፍላቸው በሰው አምሳያ ተመስሎ ወደ ምድር እንደሚመጣ ቃል ገብቷል። ያ እያልኩ እኮ ነው። ከእሷ የሚወለደው ካልኩ ከእሷ የሚወለደው ደግሞ እሱ ነው። ትንቢቱ ለእሱ ነው። ዘፍጥረት 3:15 አካባቢ ከነሱ የሚወለድ ካልኩ አንተ ከማን የተወለድከው? ሱዲ ተማም። ከተማምና እናትህ ማን ትባላለች? አያስፈልግም እሱ። አንተ ከነሱ ስትወለድ በሰው አምሳል ነው ወይንስ በጦጣና በአህያ አምሳል? ለምን ትሳደባለህ? በስርዓት እየጠየቅኩ ነው። ትክክል፣ በስርዓት ነው የጠየቀኝ። እኔም በስርዓት እኮ ነው የጠየቅኩ። ከነሱ የሚወለደው እንደዚህ ያደርግላቸዋል። ያ ትንቢቱ ደግሞ ለእሱ ነው ካልኩ በሰው መልክ ይመጣል። ጦጣና አህያ ለምን ትላለህ ታዲያ? ጦጣና አህያ ለምን ትላለህ? አንተን እኮ አይደለም ያልኩህ። ከአዳምና ከሔዋን የሚወለደው የዘንዶውን ራስ ያ ደግሞ ትንቢቱ ለማን ነው? ለክርስቶስ ነው አልኩ። ያም የተነገረው ለነሱ ነው አልኩ። ለነሱ ነው አልኩ። ስለዚህ እንዴት በሰው አምሳል ነው ወይ ታዲያ ትለኛለህ? ምክንያቱም ከእነሱ የሚወለድ ሰው ስለሆነ የነሱ ዘር አረግ ሰው ስለሆነ። ተረጋጋሽ። አንተ የሃይማኖት አባት ነህ አይደለ? አይደለሁም። ማለት ያው ታስተምራለህ። አባት አይደለሁም። የሃይማኖት አባት አይደለሁም። ታስተምራለህ፣ ግን ያው ትችላለህ፣ ታስተምራለህ በእነሱ ቤት ማለት ነው። የማውቀውን አካፍላለሁ። እሺ ቀጥል። ምንድን ነው እሱ? ስለዚህ አንተም ያው ለምታውቀው እያካፈልከኝ ነው፣ እየጠየቅህ አንተም እንትን እያልክ ነው። ተመሳሳይ እንትን ትሆን ነው ያለ። አይ ቲንክ በእድሜም እኩል ልንሆን እንችላለን። እሺ ቀጥል። ሳትሳደብ ማስተማር አትችልም አንተ? ቀስ ብለህ። አይ ስድብ እኮ አይደለም ይሄ።
ጥያቄ ነው የጠየቀኝ። ጥያቄ መለስኩልህ። አጉል አንተ ያለ ስድብ አንድም ስታስተምር እዚህ ጋር ምንም የተመለከትኩት ነገር የለም። እሺ ሌላ ጥያቄ አለ ወይንስ ጭቅጭቅ እናድርገው? ይብቃል። ግን አንድ ነገር ልንገርህ። በቃኝ። በቃ አይሻልም? እስልምና ገና ይለመልማል። እንኳን ዓለም ላይ ገና ይለመልማል። ታያለህ። ቴንኪው። ስለዚህ ነብዩ ውሸታም ነው ማለት ነው። ወደ መጨረሻ ዓለም ላይ ገና ይለመልማል አልኩ። ገና ዓለም ላይ እስልምና ብቻ ነው የሚሞላው። ይህንን እምነት ተቀበል። ነብይ ደግሞ እንደዚህ ብሏል። ነብይ ደግሞ እንዲህ ብሏል። ወደ መጨረሻው ዘመን ላይ የኔ ኡማ 73 ቦታ ይከፈላል። 72ቱ የገሃነም ነው፣ አንደኛው ብቻ ነው የገነት ብሏል። እስልምና ይለመልማል ሳይሆን ያለው ይከፋፈላል ነው። አንድ ወደ መጨረሻ ላይ ሰለሞን ሰላም ብያለሁ። እንሸላሊት ወደ ጎሬ እንደምገባ ሁሉ እስልምና ወደ መጣበት ጎሬ ይመለስና ይገባል ብሏል። ስለዚህ ምንድን ነው የምታወራው? ሰለሞን ሽፈራው አንዴ ፈልጋለሁ። ሰለሞን ሽፈራው ስሙ ያስፈራል አለ። ሱሌማን በእስልምና ሳያል ቡካሪ 5242 ላይ በአንድ ሌሊት 100 ሴቶች ወሲብ እንዳያደርግ አላህ ጅብሪል ልኮ አማከረው። ሰላም ተመልስልኛ ሰለሞን። እኔ እኮ ሌላ የሰለሞንን ታሪክ ባለኝ አላልኩም። እንደ እስልምና አስተምሮ ደግሞ ቀድመ ሰላም ማለት አትችልም። ለምንድን ነው ሰላም ያልከኝ? እንደ እስልምና አስተምሮ ቀድመ ሰላም አለይኩም ማለትና ሰላም ማለት ይለያያልስ? ኖ ሰላም ከነ ቀድማችሁ አትበሉ ነው የሚለው። ኖ አይደለም። እንገርህ ሰላም አለይኩም ሰላም አለይኩም እና ሰላም ይለያያል። ይኸው ሶሪ ይላል። ኤክስኪውዝ አደርጋለሁኝ። እንደዚህ ሰለሞን ስማኝማ፣ ሰለሞን ቆይ፣ ሰለሞን ስማኝ ፕሊዝ ቆይ፣ ሰለሞን ሽፈር ማስረጃውን ብቻ አውጣ። ቀድመን ክርስቲያኖችን ሰላም ማለት ስማኝ፣ ሰላም ማለትና አሰላሙ አለይኩም ማለት መለያውን ታውቀዋለህ? ተፈቅዶልናል ቀድመን ሰላም እንድንል። አሰላሙ አለይኩም ማለትና ሰላም ማለት ታውቀዋለህ ወይ መለያው? እኔ አሰላሙ አለይኩም ብያለሁ። ክፈት ማስረጃውን። አሁን አሰላሙ አለይኩም ብያለሁ ወይ? ለምን ያልተጻፈውን ታነባለህ? ክፈት። እንዲህ እኮ ነው የምታደናግራቸው እነኝም በጎች ያለው። ፕሊዝ ክፈት። ስማኝማ ክፈት እስኪ። እኔ አሰላሙ አለይኩም ብያለሁ ወይ ነው። ሳይ ሙስሊም 167 አይ ቲንክ ክፈትልኝ ቃል። ስማኝማ ስማኝ፣ አድመክ ስማኝ። ሰላሙ አለይኩም ብያለሁ እኔ ምጣድ አይደለሁም የምሰማው፣ ማስረጃ ብቻ ክፈት። ስማ አትበለኝ። ለምጣድ ነው ስማ የሚባለው። ደግሞ ጎረምሳውን አታምልኩት ይባካችሁ። አላህ ነው። አላህ ለአቅመ አዳም ስላልደረሰ ጺም ስላላወጣ ቢርድለስ ነው። እባክህ አንተ ደግሞ ይኸውልህ ጎረምሳ ነብይ ሽንት ቤት ገባ ከተለውን የነብይ ሱና ያልተከተለውን አላህን ታመልካለህ። የሚተፋበትን ተረጋጋ። የሚገረፍን ሚቀዝንን ተረጋጋ። ተወለደን ከማፀን ሾልኮ በይታችሁን እታችሁን ባይዘ አላህ ሚስት ያጣበት ምክንያት ገና ለአቅመ አዳም ስላልደረሰ ነው። ሴቶች እየናቁት እንደ ነብይህ ማለት ነው። ነብዩም ባይዘ ሁማናይዘር ይሉታል። ምን ማለት ነበረ? እውነት ሁማናይዘር ማለት አይ ቲንክ እንደዛ ነገር ሴት አሳዳጅ ማለት ነው። አይ ቲንክ እንደዛ ነገር ማለት ነው። ሴት አባራሪ ምናምን ነገር እንደዛ ይሉት ነበር ነብዩን። ይሄ የሴት አባራሪ ነው። ለዛም ነው ያቺ ጡት እያጠባች የነበረች ሴት መጣችና ራስሽን ለእኔ ያሳልፈች ስጭኝ ብሎ ሲለምናት ከአንተ ባላህ ትጠበቃለሁ ብላ ልክ ሴጣን እንዳየሽ ቢጤ ነው የሆነችው። ይህንን ያለውም የራሳችሁ መጽሐፍት ላይ ነው እናገኘው መረጃው። ኤኒዌይስ ሰላምታ ይፈቀዳል ቅድም ብሎ ነበር። ያው ሳይ ሙስሊም 167 ኤ ላይ ዱ ኖት ግሪት ደ ጂውሽ ኤንድ ደ ክርስቲያን ቢፎር ዴይ ግሪት ዩ። ክርስቲያኖችና ወደ ቀድሞው ሰላም ሳይሏችሁ ሰላም አትበሏቸው። ዌን ዩ ሜት ኤኒ ዋን ኦፍ ዴም ኦን ደ ሮድስ ፎርስ ሂም ቱ ጎ ቱ ደ ናሮስት ፓርት ኦፍ ኢት። ወደ ጠባብ ቦታ እንዲሄዱ ግፏቸው። እኔ ያለውም ያልኩት መጽሐፍን ሳይ ሙስሊም ላይ የሚገኘው ክርስቲያኖችና አይሁዶች ሰላም ቀድማችሁ ክርስቲያኖችና አይሁዶችን ሰላም እንዳትሏቸው፣ መንገድ ላይ ካገኛችኋቸው ወደ ጠባብ ቦታ ገፍትሯቸው የሚለው አንተ መጽሐፍ ነው። እና እኔ ምን ላድርግ? እናንተ አላችሁ? ያ አለን። በጣም ግን አሜዚንግ ነው። ሰዎች ግን መረዳት አለባቸው። እኛ የጠየቅነው ጥያቄ ሁለት ሐዲስ ነው ገና ስለ አላህ የከፈት ነው።
ይህንን መመለስ አቅቷቸው የሁሉ ጫጫታና ግርግር የአላህ ምሕረት የተፈጠረ ነው የሚልና አዲስ ገና ያ ወደ አዲስ ክርስቲያን አለሽ አይምን እሺ ማረባ ሴትዮ ስሟ እየጠፋብኝ ነው። እውነት ተኝታለች እኮ በህልሟ ነው እሺ አሁን ያለችው እውነት። አይ ወይ ቀልድ። ሁለተኛ ቤቴ ብትገቢያት ሁለተኛ ኤኔስ ስንጠቀልለው ምንድነው እሱ አላህ 100 እውነቶች ወይኔ 100 እውነቶችን ፈጠረልን ነበር። አላህ 100 መርሲዎችን ፈጠረ ወይንም ደግሞ ምህረቶችን። አንደኛው ምህረት ለፍጥረቱ ሰጠ፣ 99ኙ ምህረት ለራሱ አስቀረ። ከዛም ምህረቴ ቁጣዬን አሸነፈችልኝ ብሎ ቁጣውን በምህረቱ እንዳስታገሰ በብዙ ሐዲሳት ማሳየት ችለናል ማለት ነው። ሁሉም ሐዲሳቶች ሳሂህ ናቸው። የአላህ ምህረት የባህሪው ሳይሆን የተፈጠረ ነው ማለት ነው። ሊመልሱ አያውቁትም። ስላላህ ስላችሁ ደጋግሜ ተናግሬያለሁ። ስላላህ ምንም የሚያውቁት ነገር የለም። ምንም ብትሉ ደንታችሁ አይደለም። ምንም አያውቁትማ። ስላላህ ምንም መልስ ሊሰጧችሁ አይችሉም። እንደዚህ አታምልኩ፣ እንደዚህ አታምልኩ፣ ወንድ ልጅ አታምልኩ፣ ወንድ ልጅ አታምልኩ። እኛ በስጋ የተገለጠ አምላክ እናመልካለን። ክርስቶስ በስጋ የተገለጠ አምላክ ነው። በባህሪው ግን ሰው ነው ብለን አናምንም። እኛ ማለትም ከመገለጡ በፊት ክርስቶስ ወይም በስጋ ከመምጣቱ በስጋ ከማርያም ከመወለዱ በፊት አምላክ በሰው እንደ ሰው ነበር ወይንም ደግሞ በሰው ስጋ ይኖር ነበር ብለን አናምንም። ዓለም ከመፈጠሩ በፊት አምላክ እንደዛ ነበር ብለን አናምንም። ያንተ አምላክ ግን በመገለጥ ሳይሆን በባህሪው ወንደላጤ ነው። ሚስት የለኝም ብሎ የሚያለቅስ፣ ልጅ አልወለድኩም ብሎ የሚናገር፣ ፂም ያላወጣ ቢርድለስ ማን ማለት ምን ማለት ነው? ያንግ ማን ማለት ምን ማለት ነው? ማን ማለት ምን ማለት ነው? ወንድ ነው እንግዲህ። ሜይ ቢ ይሄንን ማያውቅ ሰው የለም። ፂም የለውም ማለት ደግሞ ሚስራ ፂም አልባ ነች ተብሎ ሊነገርላት አይችልም። ባይ ኔቸር ፂም ልታወጣ ስለማችል እሷ ሴት ስለሆነች ፂም አላወጣም ተብሎ ሊነገር ለሚችለው ለወንድ ልጅ ነው። ፂም የለውም ነበር ተብሎ የሚነገር የለውም ለሚስራ እንኳን ቢያንስ ቢናገር ፂም የላትም ነው እንጂ ብለው የለውም ብዬ ለሚስራ አልናገርም። ፂም የለውም ሊባል የሚችል አካል ጾታ ያለው ነው። እናንተ ባለጌ ናችሁ። ሌላስ ፕራይቬት ፓርቶቹ ላይ ጸጉር አለው የለውም ብላችሁ ልጠይቁ ትችላላችሁ። የተነገረን ግን የጭንቅላት ጸጉር እንዳለው ነው። ፕራይቬት ፓርቱ ላይ ጸጉር አብቅሏል አላበቀለም አላውቅም። ለዛሬ ይብቃን። አይበቃንም? እናንተ ሰዎች በጣም ደከመኛ። ረጅም ሰዓት ተንቀሳቀስኩኝ። እረፍት አድርግ በቃ። ነገ እንገባበታለን። ሰሞኑን እንግዲህ በዚህ በአላህ ላይ ነው የምንገባው። አሁንም ተዘጋጅታችሁን ሙስሊሞች መልሱ። ጭቅጭቅ ሳይሆን ገና ሲምፕሉን ፓርት ነው የነካን። 2 አዲስ ነው። ወደፊት ስንገባ ደግሞ ብዙ ምንነካችሁ አሉ። ስለ አላህ ማህፀን፣ ስለ ጋርመንቷ ምናምን ስናነሳ ምን ልትሆኑ ነው አሉ። በጣም ከባባድ ሰው። ስለዚህ መልስ መልሱ። ምንም እንደምታዩት ነው። 2000 ምናምን ሰው ነበረ እያየ ነበረ። ሀዲስ ነው ከፍተን እየጠየቅን ያለ ነው። በጨዋነት ገብቶ ከማስረዳት ይልቅ ገብተው ገላለሁ፣ ፈልጣለሁ፣ ቆርጣለሁ ከስድብ ውጭ ምንም የሚያውቁት ታሪክ የለም። ውጭ ይሄ ምንድነው የእውቀት ማነስ ችግርም እንደሆነ በግልጽ ያሳያል። አንድ ሰው የሚያውቅ ከሆነ መልስ ካለው ይሄ መልስ ከዚህ የተለየ እኛ ዋሽተን ከሆነ እዛ ላይ ፎከስ ያደርግ ነበር። ከንክኖታል። እሱ የተነገረው ሌላ ነው፣ እኛ ግን እዚህ ጋር መጽሐፉ የሚለው ሌላ ነው። አይቶት አያውቅም፣ ደንግጧል። ያለው አማራጭ መግደል መቁረጥ ብቻ ነው፣ አስተምሮቱ ያ ስለሆነ እና ተዘጋጁበት ሙስሊሞች። ኮንቲኒየስሊ ስለሚቀጥል ማለት ነው። አያዛልቃችሁም። ይህ መንገድ መልስ መመለስ ብቻ ነው ያላችሁ አማራጭ። ምክንያቱም እነዚህ 1000 ጥያቄዎች እኛን እንገላሉ ስላልክ ምንም የምታመጣው ነገር የለም። ወይ እንደዚህ ያደርጋሉ ስላልክ ምንም አታመጣም። እነዚህ 1000 ጥያቄዎች እያንዳንዱ ቤት አሉ፣ እያንዳንዱ ሙስሊም ቤት ውስጥ ይገባሉ፣ እያንዳንዱ ልብ ውስጥ አሉ። እሱን ገለ ልታወጣው አትችልም፣ በአግባቡ መተህ መልሰህ አስረድተህ አብራርተህ ካልሆነ በስተቀር። ስለዚህ የያዛችሁት መንገድ ተገቢ አይደለም ለማለት እወዳለሁ። እናመሰግናለን።